አይነት ሰው ነው ያለው። እናቴ ይከብዳል። እኔ ሁለታችን ምን አብሶ እናቴ ተጎድታለች። እኔ አቅሟ አለኝ እችላለሁ፣ እሷ ግን ይከብዳል በጣም። ሰላም የወጥቅ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው እዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ባላለው። እንግዲህ ዛሬ የስደት ጋር የተያዙ በተለይ ደግሞ በስደት ህይወት የሚያጋጥሙ አንዳንድ አደገኛ የሆኑ ነገሮችን አንዱ እንግዲህ ሆምለስ መሆን ወይ ደግሞ ወደ ጎዳና መውጣት ነው። ብዙ ጊዜ በተለይ አሜሪካ ውስጥ 7 ዓመት ስኖር ሰዎች መኪናቸው ሲኖሩ አይቻለው፣ ጎዳና ላይ ሲኖሩ ሼልተር ደግሞ በተለይ ደግሞ የቤት የሌላቸው ሰዎች የሚኖሩበት ሼልተር ይባላል፣ ወይ ደግሞ መጠለያ እዛ ውስጥ ሲኖሩ ብዙ ሰዎች አውቃለሁ። እና ይሄ ፕሮግራም እንግዲህ በጣም ውስጤን ስለነካው ነው ያቀረብኩላችሁ። ያው እንደምታውቁት እንግዲህ ቸቤ ሚዲያ በተለይ አሜሪካ ውስጥ ያለውን የሚያዘጋጅ ነው። የተለያዩ ፕሮግራሞችን ያዘጋጃል፣ በተለይ ደግሞ ከስደት ጋር የተያያዙ እና እስቲ ዛሬ ይህን በተመለከተ እንግዲህ እኔም ራሴ ያሳለፍኩትን ህይወት ስላስታወሰኝ ነው እንግዲህ ወደዚህ የመጣሁት። ሙሉም ፕሮግራም እንግዲህ ከሱ ተከታተሉት። እኔ ግን ለሰዎች እንደሚመች አድርጌ በተለይ ደግሞ ወደ ጎዳና መውጣት መንስኤውና መፍትሄው ምን ይመስላል ወደሚለው መሄዱ ይሻላል ብዬ ነው። ታሪኩን እንዳልኳችሁ ከቸቤ ሚዲያ ተከታተሉት። እኔ ግን እንግዲህ መፍትሄውንና መንስኤውንና መፍትሄውን ማንኛውም እንግዲህ ፕሮግራም ሁልጊዜ ወደ ህይወት ዘመናችን ሲመጣ አንድ ታሪክ ከሰማን በኋላ ነገ ሌሎች ሰዎች ላይ እንዳይፈጠር ምን እናድርግ፣ ነገም እኛ ላይ እንዳይሆን ይሄ ነገር ምንድነው መንስኤው፣ መፍትሄው ምንድነው የሚለውን ለመነጋገር ነው ይሄንን ቪዲዮ ፒክ ያደረኩት ማለት ነው። ስለዚህ እንግዲህ ቅድም እንዳልኩት ታሪኩ በጣም አሳዛኝ ነው። የ70 ዓመት አሮጊት ናቸው ከልጃቸው ጋር በጎዳና አሜሪካ ላይ የሚኖሩት እና በተለይ ደግሞ መኪና ውስጥ ነው የምኖረው እና ለብዙ ጊዜ አልተኛሁም፣ አልጋ ናፍቆኛል ብለው ሲናገሩ ስለሰማው በጣም ልብ ነው የሚነካው። ስለዚህ በተቻላችሁ መጠን እንግዲህ ይህን ፕሮግራም የምትከታተሉ በቸቤ ሚዲያ ላይ እሳቸውን እንድንረዳ የበኩላችን እንድናደርግ እኔም ጥሬን አስተላልፋለሁ። ሁላችንም ላይ ሊደርስ የሚችል ነገር ነው። ዋናው ግን መንስኤዎቹና መፍትሄዎቹን ማወቁ ነገሮች ከመሆናቸው በፊት ለመጠንቀቅ ይረዳናል ማለት ነው። እና እኔም በስደት በነበርኩበት ጊዜ ብዙ አይነት ነገሮች አይቻለሁ ብያቸዋለሁ። እኔም ላይ የደረሱ ነገሮች ሌሎች ሰዎች ላይ ከመድረሳቸው በፊት ከራሴ ኤክስፒሪየንስ እንደዚህ አይነት ነገሮችን ሳይ አላልፍም። ስለዚህ አሁን ወደ ዋናው ነገር ስመጣ እንግዲህ መንስኤዎቹ ምንድን ናቸው? ሰዎች ለምንድን ነው ጥሩ ኑሮ በሚኖሩበት አገር ላይ አይደለም ለሌላ ሰው መትረፍ ሲገባቸው ለራሳቸው እንኳን መኖር የሚያቅታቸው ለምንድን ነው ብለን ስንጠይቅ የመጀመሪያው ነገር ሰው አገር በምንሄድበት ጊዜ በስደት ስም ይሁን በጉብኝትም በተለያዩ ምክንያቶች በምንሄድበት ጊዜ ለመኖር ስናስብና እዛ ሀገር ለመስራት ስናስብ ሁለት ነገሮች ያስፈልጉናል። የመጀመሪያው ነገር የመኖሪያ ፍቃድ ያስፈልገናል። ሌላው ደግሞ የመስሪያ ፍቃድ ያስፈልገናል። እነዚህ ሁለቱ ከሌሉ ግን በጣም ከባድ ነው የሚሆንብን። እነዚህ ሁለቱ ነገሮች እኔ ጋር ስላልነበሩ በአሜሪካ ቆይታዬ ላይ በጣም ከፍተኛ ችግር አጋጥሞኝ እኔ ራሴ ቤት የሌላቸው ሰዎች መጠለያ ውስጥ እኖር ነበረ። ስለዚህ ነው እነዚህ አይነት ታሪኮች ሳገኝ እንግዲህ መንስኤዎቹ ምንድናቸው፣ መፍትሄዎቹስ ምንድናቸው የሚለውን ሁልጊዜ ለመናገር የምፈልገው። ስለዚህ የመጀመሪያው ፕሮብለም ምንድነው? የመኖሪያ ፍቃድና የመስሪያ ፍቃድ አለመኖር ነው። እነዚህ ሁለት ነገሮች ከሌሉን በጣም ነው ሰፈር የምናደርገው፣ በጣም ነው የምንሰቃየው፣ ብዙ ነገሮች በጣም ያስቸግሩናል። ስለዚህ እነዚህ ነገሮች ናቸው የመጀመሪያ መንስኤዎቹ ማለት ነው። ስለዚህ እኔንም ራሴ ያጋጠመኝ የመኖሪያና የመስሪያ ፍቃድ ስላልነበረኝ
በቃ ቤት የሌላቸው ሰዎች የሚኖሩበት ቤት ውስጥ እንድኖር ተገድጃለሁ እና ለ4 ወር ያህል እንግዲህ ሆምለስ ሆኜ ኖሬያለሁ ማለት ነው። በዚህ ሀገር ሆምለስ ይሉታል ደግሞ ቤት የሌላቸው ጎዳና ተዳዳሪ እንደማለት ነው። ያው ለተወሰነ ጊዜ ስትኖሩና ለረጅም ጊዜ ስትኖሩ ግን በጣም የተለያዩ ናቸው። ሰው ረጅም ጊዜ ሲቆይ በጣም ያሳዝናል። እኔ ለ4 ወር ነው፣ ግን በ4 ወር ውስጥ ግን ሰዎች እንዴት ሰፈር ሊያደርጉ እንደሚችሉ ብዙ ኤክስፔሪንሶችን አግኝቻለሁ ማለት ነው። በሁለተኛ ደረጃ ሰዎች በአካላቸውና በአእምሯቸው ላይ በሚደርሱ ጉዳቶች የተነሳ ሆምለስ ይሆናሉ። ይሄ ምን ማለቴ ነው? በተለይ ስደት በጣም ከባዱ ፓርት የመኖሪያም ሆነ የስራ ፍቃድ ከሌላችሁ ህመም በተሰማችሁ ጊዜ ለመታከም እድል አታገኙም፣ ወይ አቅሙ ስለሌላችሁ መታከም አትችሉ ማለት። ያ ማለት ገንዘብ ከፍላችሁ ነው መታከም ያለባችሁ። ገንዘብ ከፍላችሁ ለመታከም ደግሞ በጣም ብዙ ብር መክፈል ሊያስፈልግ ነው። በዚህ ምክንያት ታዲያ ብዙ ሰው ለጤንነቱ አቴንሽን አይሰጥም ማለት ነው። በዚህ ምክንያት በአካልም ይሁን በአእምሯችን ላይ ተጽዕኖ አለው ማለት ነው። ስለዚህ እነዚህ ነገሮች በተለይ ደግሞ በአካል የሚደርሱ ጉዳቶች፣ ለምሳሌ አንዳንድ ጊዜ እኛ ኤክስፔክት የምናደርገውን ስራ ሳይሆን ኤክስፔክት የማናደርጋቸውን ስራዎች ሊያጋጥሙን ይችላሉ። እነዚህ ስራዎች ታዲያ የኛን አካል የሚጎዱ ይሆናሉ ማለት ነው። አሜሪካ ውስጥ ያጋጠመኝ አንድ ሰው ሆምለስ ሆኖ እኔ የምኖርበት ሆምለስ ሼልተር ነው ያገኘሁት ያንን ሰው እና ምን አለኝ፣ በዚህ አጋጣሚ እንግዲህ ጎፈንሚ ማዘጋጅተዋል እና በሌላ ደግሞ ሌላ ቁጥርም እዚህ ላይ አለ። በዛ ቁጥር አማካኝነት እንግዲህ የምትችሉትን እንድታደርጉ በዚህ አጋጣሚ ነግራችኋለሁ። እና ምንድነው ወደ ታሪኩ ስመለስ ይሄ ሰው ታዲያ ለምንድነው ሆምለስ የሆንከው? ምንድነው ያስቸገረህ? ምንድነው ችግሩ ብዬ ስጠይቀው ምን ብሎ ነገረኝ? የሆነ ፋብሪካ ገብቼ የትልቅ መኪና እቃ የሚሰራ ድርጅት ነው ድርጅቱ። እዛ ድርጅት ውስጥ የጉልበት ስራ ነበር የሚሰራው አለ። የጉልበት ስራ ስሰራ እነዚህ ትልልቅ ማሽኖችን ነበር የምሸከመው አለ እና በዛ ምክንያት ወገቤ ተበጠሰ አለ። ወገቤ ታመመ አለ። በዛ ምክንያት በጣም ህመም ስለተሰማኝ ዲስኤቢሊቲ ሞላሁና ወይ ደግሞ ይሄ አካለ ስንኩል ነኝ ብዬ ከዚህ በኋላ መስራት አልችልም ብዬ ወጣሁ አለ እና ከዛ ከወጣ በኋላ ፕሮሰስ ፕሮሰሱን እስኪያደርግ ድረስ የግድ በጣም ተቸገርኩ አለ እና በጣም ብዙ ችግር ደረሰብኝ አለ። ምክንያቱም ስራ ቆምኩኝ፣ የሚሰጡኝ ገንዘብ በጣም ትንሽ ነው አፕሩቭ እስኪያደርጉኝ ድረስ እና በዛ ምክንያት ታዲያ ይሄ ሰው ብቻውን ሆነ። ብቻውን መሆን ሲጀምር መጠጣት ጀመረ። ከዛ ሆምለስ ሆነ እና በእንደዚህ ሁኔታ ነው ወደ ሆምለስ የገባው ማለት ነው። በዚህ እንግዲህ በአካልና በአእምሮ ላይ የሚደርሱ ጉዳቶች ሰዎችን ወደ ጎዳና እንዲወጡ ያደርጋቸዋል ማለት ነው። የአካሉን ይሄን ካልኩኝ፣ በአእምሮ ላይ የሚደርሱት ደግሞ በተለያየ ምክንያት ወደ አዲስ ካልቸር ስንገባ፣ ወደ አዲስ ባህል ውስጥ ስንገባ ኤክስፔክት ማናደርጋቸው ማንጠብቃቸው ብዙ ነገሮች ያጋጥሙንና አእምሯችን መቀበል ከሚችለው በላይ ይሆናል እና በዚህ ውስጥ አንዳንድ ጊዜ ስትረስ ውስጥ ይገባል ሰው፣ ወይ ደግሞ ጭንቀት ውስጥ ማለት ነው። በዛ ምክንያት ሁሉ ነገር ያስጠላቸዋል፣ ስራው ያስጠላቸዋል። እንደዚህ አይነት ሰው አጋጥሞኛል እዚህ ካናዳ ውስጥ እና በቃ ከአብሬያቸው የምሰራቸው ሰዎች በጣም ጥሩዎች ስላልነበሩ በዛ ምክንያት በቃ ስራ አስጠላኛል። ስራ መቀጠር አልፈለግኩም። ስራው ያስፈራኝ ጀመር። ከዛ በኋላ በቃ ኦልሬዲ እኔ ሆምለስ ሆንኩኝ ብሎ ይሄን ታሪክ የነገረኝ ሰው አለ ካናዳ ውስጥ ማለት ነው። በዚህ ምክንያት ሰዎች አእምሯቸው ላይ ጉዳት ሲደርስባቸው ሁሉ ነገር ይተዉትና ወደ ጎዳና ይወጣሉ ማለት ነው። አንዱም ይሄ ነው ማለት ነው።
ሌላው በሶስተኛ ደረጃ ብዙ ሰዎች ወደ ጎዳና የሚወጡበት መንስኤ የሱስ ጉዳይ ነው። ሱስ በጣም አደገኛ ነው። ሱስ ያልኳችሁ እንግዲህ የመጠጥ ሱስ ሊሆን ይችላል፣ የሲጋራ ሱስ ሊሆን ይችላል፣ የእጽ ሱስ ሊሆን ይችላል፣ የሴት ሱስ ሊሆን ይችላል፣ ሰዎች ቁማር ሱስ ሊሆን ይችላል። በተለያየ ምክንያት በሆነ ነገር አእምሯቸው ይያዝና ብዙ ነገራቸውን እዛ ላይ ስፔንድ ያደርጋሉ። ስለዚህ ከነዚህ ነገሮች ለመውጣት በጣም ስለሚያስቸግራቸው ወይ ደግሞ ይሄንን ሱሳቸውን ለማርካት ገንዘባቸውንም ጊዜያቸውንም በዚህ አይነት ቦታ ላይ ስለሚያሳልፉ በቀላሉ ከትክክለኛው የኑሮ እንትን ይወጣሉ ማለት ነው። ስለዚህ ሱስ በተለይ ብዙ ቦታ ላይ ያው ሆምለሶች የሚሆኑ ሰዎች በተለይ በእጽ በጣም ኮመን ነው። ውጭ ሀገር በእጽና በመጠጥ ብዙ ሰዎች፣ በቁማር ብዙ ሰዎች ሆምለስ ይሆናሉ ማለት ነው። የጎዳና ተዳዳሪ ይሆናሉ ማለት ነው። በአራተኛ ደረጃ ሕግ አክብሮ አለመኖር ወይ ደግሞ ከወንጀል ጋር መተባበር። ምን ማለት ነው ይሄ? ሕግ ማክበር በጣም የሚገርማችሁ ውጭ ሀገር የትም ቦታ ብትሄዱ በጣም ሲሪየስ ነው ሕጉ ምንድን ነው? ለአንድ ጊዜ ቅጣት አይደለም። በጣም የሚያሳዝነው አንድ ሰው የሆነ ስህተት ከሰራ ያ ስህተት የሰውየው የህይወት ማህደር ላይ መጻፉ ነው በጣም ከባዱ ፓርት። ያ በጣም አደገኛ ነው። ይሄ ለብዙ ሰው የሚሸወድበት እና በጣም ብዙዎቻችንን ግራ የሚያጋባው እና በጣም አደገኛ የሚሆነው እንደ ቀልድ እኛ የምናስበው ነገር እነሱ ጋር በጣም ሲሪየስ ነው። ስለዚህ ሕግ አለማክበር በጣም ከባድ ነው። እንግዲህ የውጭ ሀገር ኑሮ ከሁሉ ነገር ከሕግ ጋር የተያያዘ ነው እና ሕግ አለማክበር ሰው የመግደል ያህል ነው ለነሱ። ስለዚህ በእንደዚህ አይነት ሁኔታ ውስጥ ያለፍን ካልሆነ ሕግን አክብሮ እስከ መጨረሻው ድረስ መጓዝ ሆምለስ ሊያደርገን ይችላል ማለት ነው። ስለዚህ አሁን እዚህ ላይ ሕግ አለማክበር እንዳሉ ብዙ ምሳሌዎችን መስጠት ይቻላል። ለምሳሌ አንድ ሰው ያለ መንጃ ፍቃድ ቢያሽከረክር፣ ለምሳሌ የዛሬ ሳምንት መንጃ ፍቃዱን የሚያገኝ ከሆነ እስከ አንድ ሳምንት ምንም ችግር የለውም ብነዳ ብሎ በአጋጣሚ ያለ መንጃ ፍቃድ ሲያሽከረክር ፖሊስ ቢይዘው ማህደሩ ላይ ይጽፍበታል። ተቀጥቶ አንድ ጊዜ ተቀጥቶ ዝም አይባልም። ቅጣት አለው፣ ይቀጣል። ከዛ ከተቀጣ በኋላ ግን ማህደሩ ላይ ይጻፋል። ማህደሩ ላይ ተጻፈ ማለት በጣም የሚገርማቸው ነገር ኢንሹራንስ ሊገባ በሚሄድበት ቦታ ላይ ሁሉ ያንን ነገር ያዩና ኢንሹራንሱን ይጨምሩበታል። አያችሁ፣ ያቺ እንደ ቀልድ አንድ ሳምንት ነች ወይ 2 ሳምንት፣ ነገ ከነገ ወዲያ አገኛለሁ ኦኬ ዛሬ ብነዳ ምንም ችግር የለውም ብለን እንደ ቀልድ ያደረግነው ነገር ምንድነው የሚሆነው ማለት ነው? ምናልባት 10 ዓመት ያ ነገር ከማህደራችን ላይ ጠፋ ይችላል። ስለዚህ በምንሄድበት በምናደርገው ነገር ላይ ሁሉ አፌክት ያደርገናል ማለት ነው። ስለዚህ ይሄ ነገር አፌክት ካደረገን ደግሞ የሚቀጥረን ሰው አናገኝም። የሚቀጥረን ሰው ካላገኘን ደግሞ መጨረሻ ላይ ምንድን የምንሆነው ማለት ነው? ጎዳና ላይ እንወጣለን ማለት ነው። ስለዚህ አንዱም ሕግን አለማክበር ከወንጀል ጋር መተባበር ያልኳችሁ ለዛ ነው። ወንጀል የሆነን ነገር ወንጀል ነው መተው ነው በቃ። ሰው ለምሳሌ ያለ ኢንሹራንስ ውጭ ሀገር መንዳት አይቻልም። ኢትዮጵያ ውስጥ ችግር የለውም። እዚህ ሀገር ግን ማንዳቶሪ ነው ማለት ኮምፐልሰሪ ነው ወይ ደግሞ ግዴታ ነው። አንድ ሰው መንጃ ፍቃድ አውጥቶ ኢንሹራንስ ይዞ ነው እና ሬጅስትሬሽን የሚሉት አለ እንትኑን አስመዝግቦ በዛ መሰረት ነው መንዳት ያለበት ማለት። ከነዚህ ከሶስቱ አንዱ ጎድሎኛል፣ አትሊስት ሁለቱን አሟልቻለሁ፣ አንዱን ብተወው ምንም ችግር የለውም ቢል ሕጉ ኦኬ ሁለቱን አሟልታል አንዱን የቀረ ምናምን ብሎ አይተዋችሁም። ምን እንደሚያደርገው ይቀጣችኋል፣ እንደገና ደግሞ ይጽፍባችኋል። ሲጻፍባችሁ የትም ቦታ ስትሄዱ ያ ነገር ሁልጊዜ ይወጣል ማለት ነው፣ ማህደራችሁ ሲታይ ማለት ነው። ስለዚህ
ያን ሰው በቀላሉ እንዲህ አይነቱ ነገር ስራ ስለማያገኝ መጨረሻ ላይ ወደ ወንጀል እንዲሄድ ያደርገዋል፣ ወይ ደግሞ በቀላሉ ሰውየው ወደ ጎዳና ተዳዳሪ እንዲሆን ያደርገዋል ማለት ነው፣ ገቢ ከሌለው። በአምስተኛ ደረጃ ኃላፊነት የጎደለው አኗኗር። ኃላፊነት የጎደለው አኗኗር ማለት ምን ማለት ነው? ለምሳሌ አንዳንድ ጊዜ ብዙ አይነት ሪዝኖችን ማቅረብ እንችላለን ኃላፊነት የጎደለው ኑሮ። ለምሳሌ ሰው ከአቅሙ በላይ የሆነ እንትን ያደርጋል በላችሁ። ለምሳሌ አንድ ሰው ሄዶ በጣም ኤክስፔንሲቭ የሆነ መኪና ወይ ደግሞ በየወሩ ሊከፍለው ከሚችለው በላይ መኪና ሊያወጣ ይችላል፣ አዲስ መኪና። ያ መኪና ያወጣና ያ ሰው ምናልባት ትንሽ ከነዳ በኋላ አቅሙ ያስቸግረውና መክፈል ያቅተዋል ማለት ነው። እና ሳይን አድርጓል፣ መኪናውን አውጥቶ ኦልሬዲ ለ6 ዓመት ለ8 ዓመት ይሄን ያህል ብር ከፍዬ ጨርሳለሁ ብሎ ነው ያወጣው ያንን መኪና። ግን መጨረሻ ላይ ምንም ብዙ ሳይሄድ ብዙ ነገር ይበላሻል ማለት ነው። ያ ማለት ምን ማለት ነው? ያ ክሬዲቱን አበላሸዋል ማለት ነው። ክሬዲቱን ሲያበላሸው ታዲያ ሰዎቹ ምናልባት ሰውየው መክፈል ካልቻለ መኪናውን ይወስዱበታል። ግን መውሰዳቸው ብቻ ሳይሆን አሁንም ማህደሩ ላይ ይጽፉበታል። ስለዚህ ሌላ ጊዜ ሲቸገር የትም ቦታ ሄዶ የገንዘብ እርዳታ እንዳያገኝ ያደርገዋል። ይሄ አይነት ሁኔታ በሚኖርበት ጊዜ ሰውየው ቤት ይፈልጋል፣ መኪና ያስፈልገዋል፣ ስራ በሚያደርግበት ጊዜ። ስለዚህ እነዚህ ነገሮች ከሌሉት ያ ሰው ምን ይሆናል ማለት ነው? በቀላሉ ወደ ጎዳና ይወጣል ማለት ነው። የጎዳና ተዳዳሪ ይሆናል። ስለዚህ ኃላፊነት የጎደለው አኗኗር በጣም ከባድ ነው። ባንክ ክፈሉ የሚለውን ገንዘብ በትክክለኛው ጊዜ መስጠት፣ ልንከፍል ኦልሬዲ ቃል የገባነው በትክክለኛው ጊዜ መስጠት ኃላፊነታችንን በትክክል እንድንወጣ ያደርጋል። ግን በተደጋጋሚ ስንሳሳት፣ የተደጋጋሚ የሆነ አካሄድ ስንሄድ ግን መጨረሻ ላይ የእኛን ቢሄቪየር የሚያዩበት እና የሚመዝኑበት ብዙ ነገር ስለሚኖራቸው ይሄ ሰው ምንም ኃላፊነት የሚሰማው አይነት ሰው አይደለም ብለው ይወስኑና ከዛ በምትሄዱበት ቦታ ሁሉ በቃ መንገዳችሁ ይዘጋል ማለት ነው። ስለዚህ ብዙ ቦታ ላይ ሲዘጋባችሁ መጨረሻ ላይ ሰውየው ምን ይሆናል ማለት ነው? ወደ ጎዳና ነው የሚወጣው። የብዙዎች ታሪክ እንደዚህ ነው። በመጨረሻ እንግዲህ ይሄን እንግዲህ ማጆሪቲ ብዬ ማስበው እንጂ በጣም ብዙ ሪዝኖች አሉ ሰዎች ወደ ጎዳና የሚወጡበት፣ ግን እነዚህ በጣም ኮመን የሆኑ ናቸው ብዬ ስላሰብኩ ነው። ሌላው የትዳር መፍረስ። የትዳር መፍረስ በጣም በሚገርም ሁኔታ ብዙ ሰዎችን ወደ ጎዳና እንዲወጡ ያደርጋቸዋል። ምክንያቱም የመጀመሪያው ነገር ቤተሰብ ፈረሰ ማለት ከሶስት አንዱ ወይ ልጆች ይጎዳሉ፣ ወይ ሚስት ትጎዳለች፣ ወይ ባል ይጎዳል። አሁን በዚች በእህታችን እንኳን የምናየው ኬዝ ሲጠይቃት ጋዜጠኛው ሲጠይቃት ምንድን ነው ያለችው? ልጅ አለኝ አለች። ያ ማለት ተጋብተን ነበረ ግን ተለያይተናል እና ልጁ ትልቅ ነው፣ ከአባቱ ጋር ነው ያለው፣ ሌላ ቦታ ነው የሚኖረው አለች። እንግዲህ አያችሁ፣ አንዱም ለዚህ ሁኔታ እንድትጋለጥ ያደርጋት የቤተሰቦቿ መፍረስ ነው። ምክንያቱም ባልና ሚስት በሚኖሩበት ጊዜ መረዳዳት ይቻላል ማለት ነው። የእግዚአብሔር ቃል ሲናገር ከአንድ ሁለት ይሻላል ይላል። ስለዚህ አንድ ሰው ቢተኛም አይሞቀውም ይላል በጣም ምሳሌ ላይ እና ምን ማለት ነው? ሰዎች እንደ ቀልድ የሚበትኑት ትዳር በኋላ ላይ ብዙ ነገር ያስከፍላቸዋል። ለዚህ ነው ትዳር በጣም ክቡር ነው የሚለው እግዚአብሔር ቃል እና ብቻችንንም ስለማንችል ነው ረዳት ተሰጥቶን ሁለት ሆነን የምንኖረው። ስለዚህ ትዳር ፈረሰ ማለት ከዛ ውስጥ ሁለት ሰው ወይም ሶስቱም ሊጎዱ ይችላሉ። ከዛ ውስጥ ደግሞ በተለይ ደግሞ ሴቶች የመጎዳት እንትናቸው በጣም ሀይ ነው።
ከወንዶች ጋር ሲነጻጸር ማለት ነው። እና ኃላፊነቱ እነሱ ጋር ስላለ በቀላሉ ይጎዳቸዋል። ስለዚህ እነዚህ አሁን ከላይ የጠቀስኳቸው 7 እንትኖች መንስኤዎች ናቸው። በተለይ ሆምለስ ለመሆን ማለት ነው። ስለ ውጭ ሀገር ነው እያወራሁ ያለሁት እና እኔም ራሴ ያው ለ4 ወር ሆምለስ ነበርኩ ብያችኋለሁ። እና በዚህ ሁኔታ ውስጥ ያገኘኋቸው ሰዎች የነገሩኝንና እኔም ራሴ ያጋጠመኝን ሁለቱን ኮምባይን አድርጌ ነው የነገርኳቸው ማለት ነው። ከዛ ወደ መፍትሄዎቹን ከጨረስን በኋላ እንግዲህ መንስኤዎቹን ከጨረስን በኋላ ወደ መፍትሄዎቹ እንሄዳለን ማለት ነው። ስለዚህ መፍትሄው ታዲያ ምንድነው ማድረግ ያለበት? አንድ ሰው ወደ ጎዳና እንዳይሄድ የጎዳና ህይወት እንዳይኖር አንድ ሰው ምን ማድረግ አለበት ብለን ስናስብ የመጀመሪያው ነገር ቅድም በተናገርኩት ላይ የመኖሪያ ፍቃድና የመስሪያ ፍቃድ አለመኖር ነው ሰዎችን የመጀመሪያው ነገር ወደዛ የሚወስዳቸው። እኔ ደግሞ ብዬ ማስበው የመጀመሪያ ነገር ሰዎች ከሁሉ በፊት ለሰዎች በጣም መፍትሄ ነው ብዬ ማስበው ከሁሉ በፊት ሰዎች እግዚአብሔርን ማስቀደም አለባቸው። የምድር ህይወት በጣም ከባድ ነው። ሰው ያለ እግዚአብሔር እርዳታ በምድር ያለውን ውጣ ውረድ በራሱ አይችለውም። የተወሰነ ጊዜ ልንሄድ እንችላለን፣ ግን የማንችልባቸው ኤሪያዎች አሉ። ልንደርስባቸው የማንችለው እግዚአብሔር ካረዳን በስተቀር በፍጹም ልናልፋቸው የማንችልባቸው ብዙ አይነት ግዛቶች አሉ። ስለዚህ በእንደዚህ አይነት ቦታ ላይ ሁልጊዜ ታዲያኛ የምንችለውን ራሳችንን እንድናልፍ፣ ከዛ በኋላ ግን እግዚአብሔር ከሁሉ በላይ የሚረዳን የሚያግዘን እሱ ነው። ምክንያቱም ስደት በጣም የሚገርማቸው ነገር ምን እንደሚያጋጥመን አናውቅም። ወደፊት ነው የምንሄደው። ችግሩ ግን እዛ ስንደርስ ምን እንደሚያጋጥመን አናውቅም። ስለዚህ እግዚአብሔርን ካስቀደምን እኔ እንግዲህ ይሄ ከራሴም ላይፍ ኤክስፒሪየንስ ነው የምነግራችሁ። ከእግዚአብሔር ጋር ከሆናችሁ እሱ ራሱ ዳይሬክት ያደርጋችኋል። እሱ ራሱ መንገድ ይሰጣችኋል። በቃ የት እንደምትሄዱ ስትቸገሩ፣ የት ቦታ እንደምትሄዱ፣ የት ቦታ እርዳታ ማግኘት እንደምትችሉ። ሌላው ትልቁና ዋናው ነገር ከመቸገራችሁ በፊት እግዚአብሔር ራሱ ምልክት ይሰጣችኋል። ተጠንቀቅ፣ ይሄን ነገር በዚህ የምታደርግ ከሆነ፣ በዚሁ የምትቀጥል ከሆነ መጨረሻ ላይ ይሄ ነገር ሆምለስ ያደርግሃል፣ ይሄ ነገር ህይወትህን ይገለዋል፣ ይሄ ነገር ኑሮህን ይገልብሃል ብሎ ምልክት ይሰጣችኋል። ስለዚህ የእግዚአብሔር ቃል ሲናገር እንደሚለው የቆመ የመሰለው እንዳይወድቅ ይጠንቀቅ ይላል። ብዙ ጊዜ እኛ የምናስበው በቃ ኑሯችን ተስተካክሎ ባለበት ጊዜ እግዚአብሔርን ማወቅ አንፈልግም። ለምንድን ነው ይህን የምናደርገው? ምክንያቱም በቃ ቆመናል፣ ምንም ችግር የለውም፣ የእግዚአብሔር እርዳታ ብዙ አያስፈልገንም ብለን ነው የምናስበው። በጣም የሚገርማችሁ የእግዚአብሔር ቃል ሲናገር ግን ብዙ ነገር የሚናገረው ምንድን ነው? ሰው በጉብዝናው ጊዜ ነው እግዚአብሔርን እንዲያስብ የሚፈለገው እንጂ በችግሩ ጊዜ አይደለም። ብዙ ጊዜ ከተቸገርን በኋላ ከወደቅን በኋላ ነው በቃ እግዚአብሔር አትረዳኝም ወይ የት ነው ያለኸው ምናምን ብለን በቃ እንጉርጉሮ የምናሰማው። የእግዚአብሔር ቃል ግን ምንድነው የሚለው? ደስ አይሉም የምትላቸው ጊዜያቶች ከመምጣታቸው በፊት በጉብዝና ጊዜ ፈጣሪን አስብ ነው የሚለው። ስለዚህ ሰዎች ሁልጊዜ በኖርማል ኑሯችን ላይ ነው ከእግዚአብሔር ጋር መቆየት ያለብን። አያችሁ፣ ነገሮች አደገኛ በሚሆኑበት ጊዜ እግዚአብሔርን ስንጠራው ኢሚዲየትሊ ከኛ ጋር ይቆማል ማለት ነው። ስለዚህ በዚህ አጋጣሚ ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ። ኢየሱስ ክርስቶስ ከሰማይ ሰማያት የወረደበት ዋናው ትልቁ ነገር እኛ በምድር ላይ ያለን ሰዎች ደካሞች እንደሆንን ያውቃል። ስለዚህ ነው እሱ በእኛ ውስጥ ሆኖ ጥንካሬ ሊሰጠን ኑ ወደ እኔ አለ። እናንተ ሸክም የከበዳችሁ ኑ ወደ እኔ አለን። ስለዚህ ሰው የእግዚአብሔርን አዳኝነት ተቀብሎ ኢየሱስ ክርስቶስን አዳኝ አድርጎ ካልተቀበለ በምድር ህይወቱ ውስጥ ሁልጊዜ ከለቅሶ ጋር ነው የሚኖረው። ስለዚህ በተቻለን መጠን የመጀመሪያው ብዬ ማስበው መፍትሄው ምንድን ነው ያላችሁኝ እንደሆነ ለማንኛውም ነገር በምድር ላይ በምናደርገው ውጣ ውረድ ውስጥ የመጀመሪያው ነገር
ማድረግ ያለብን ኢየሱስ ክርስቶስን አዳኝ አድርገን የዘላለም ሕይወትን እዚሁ ምድር ላይ መጀመር አለብን ማለት ነው። ስለዚህ ሰው የምድሩንም ያሸንፋል፣ ከዚህ በኋላ የሚመጣውን የዘላለሙን ሕይወቱን ደግሞ በክርስቶስ መኖር ይችላል ማለት ነው። ስለዚህ ሁለት አድቫንቴጅ አለው ማለት ነው። እና ለዚህ ነው ኢየሱስ ክርስቶስ በምድር መጥቶ በቃ እናንተ ሸክም የከበዳችሁ ወደ እኔ ብሎ ነው የጠራው። ሸክማችንን አይቶታል። እግዚአብሔር ስላየው ነው ልጁን ወደ ምድር የላከልን። ስለዚህ በዚህ የማናምን ከሆነ በክርስቶስ አምነን የዘላለምን ሕይወት ማናገኝ ከሆነ ግን ለቅሷችን ይቀጥላል። ምናልባት ደስታችንም ለተወሰነ ጊዜ ሊሆን ይችላል። ግን ከደስታችን ይልቅ ምኑ ይበዛል ማለት ነው? ስቃያችን፣ መከራችን ይበዛል። እንግዲህ እግዚአብሔር ያሳያችሁ የ70 ዓመት ባልቴት እንግዲህ በእንደዚህ አይነት ሁኔታ መኪና ውስጥ እንደዚህ ተቆራምደው መኖር በጣም ነው የሚያሳዝነው። በጣም ነው ልብ የሚነካው። በጣም ነው የሚያሳዝነው። አንዳንድ ጊዜ ሌሎቻችን ምንም አይደለም፣ ግን በተለይ ሰው በእርጅና ጊዜው በተለይ በማረፊያው ጊዜ በእንደዚህ አይነት ስቃይ ማየት በጣም ይከብዳል፣ በጣም ይከብዳል። ስለዚህ እግዚአብሔር ከዚህ እንዲጠብቀን እንዲያድነን የእኛ ኃይል ስላልሆነ የእግዚአብሔር ኃይል ስለሆነ ሁልጊዜ ራሳችንን ለእግዚአብሔር ሰሚት ማድረግ እንዳለብን ለማሳሰብ ነው የመጀመሪያው ነገር። ከዛ በኋላ ለእግዚአብሔር ከሰጠን በኋላ ግን ቅድሚያ መስጠት የሚገባን ነገር ማድረግ አለብን። ቅድም የመጀመሪያው ነገር ሰዎች በተለያየ ሀገር ላይ ለምን ሆምለስ የሚሆኑት ብለን ስናስብ በተለይ ውጭ ሀገር የመጀመሪያው ነገር የመኖሪያና የመስሪያ ፍቃድ ስለሌላቸው መስራት ስለማይችሉ ነው ያ ነገር የሚደርስባቸው ካልን እነዚህ ሰዎች ስራ ለመስራት የሚያስፈልጋቸውን ነገር ቅድሚያ መስጠት አለባቸው ማለት ነው። ቅድሚያ ስራ እንዴት ማግኘት እንደሚችሉ አሁን አሜሪካና ካናዳ ውስጥ ስትሄዱ እኔ ሁለቱም ሀገር ስለኖርኩኝ ቅድሚያ ለማን ነው የሚሰጠው ያላችሁኝ እንደሆነ በጣም የሚገርማችሁ ነገር ሁልጊዜ መጀመሪያ ላይ መቀመጫችንን ነው ማስተካከል ያለብን። አንዳንድ ጊዜ ስራ እናገኝና ሀሳባችን ወደ ገንዘብ ወደ ማግኘቱ ይሄድና ስለ ዶክሜንታችን ምናምን ወይ ደግሞ የመኖሪያ ፍቃድ እስከ ማግኘት እንደሚገባን እስከማናቀው ድረስ ኢግኖር እናደርገዋለን። ይሄ ብዙ ቦታ ላይ ያየሁት ነው፣ በተለይ አሜሪካ ውስጥ እና የሆነ ቀጠሮ በሚመጣበት ጊዜ ወይኔ ይሄ ነገር እኮ አላጠናሁም፣ ወይኔ ይሄ ነገር ማጥናት ሲገባኝ በቃ ስራ ገብቼ ምናምን ይሉ ነበር ከኔ ጋር አብረው የነበሩ እና ይሄ ቀስ እያለ ምንድነው ነገ አጥናዋለሁ ነገ ሰራዋለሁ ምናምን የፍርድ ቤት ቀጠሮ ይመጣና ኢሚግሬሽን በዚህ ጊዜ ቀጠሮ አለ ይባላል። ከዛ ያላጠናነውን ነገር ለማስረዳት በጣም ከባድ ነው ማለት ነው። ስለዚህ ቅድሚያ ሰጥተን እዛ ላይ መስራት እንደሚጠበቅብን መፍትሄው አንዱ እሱ ነው ማለት ነው። ስለዚህ የመኖሪያ ፍቃድና የመስሪያ ቦታ እንትናችን ላይ ጠበቃ መግዛት ካለብን ጠበቃ ገዝተን የምናገኘውን ገንዘብ ወደ ጠበቃ ልከን እንጂ አሁን ለጠበቃ ከመስጠት ይልቅ ገንዘባችን የተለያየ ቦታ ላይ እንትን ብናደርገው ጠበቃውን ካልሰጠነው እሱ ደግሞ ለእኛ አይከራከርልንም። በቃ አለቀ፣ ለእኛ አይከራከርልንም። ስለዚህ ችግር ውስጥ እንገባለን ማለት። ስለዚህ ቅድሚያ መስጠት ያለብን የመኖሪያ ፍቃድና የመስሪያ ፍቃድ፣ እነዚህ ነገሮች ላይ ቅድሚያ መስጠት አለብን ማለት ነው። ከዚህ በኋላ በሁለተኛ ደረጃ ቅድም እንዳልኩት ጤንነትና አእምሮን፣ በተለይ ደግሞ የአካል ጉዳትንና አእምሮን ከእነዚህ ነገሮች በጣም መጠበቅ አለብን። አንዳንድ ስራዎች በጣም የሚገርማችሁ ነገር አእምሮ የሚነኩ ናቸው። አንዳንድ ስራዎች አካላችንን ይጎዳሉ። ግን ይሄን የምናደርገው ለተወሰነ ጊዜ እንደምንሰራቸውና ግን ከዛ በኋላ ግን የሆነ መንገድ ፈልገን መውጣት እንዳለብን ማሰብ አለብን። ያለበለዚያ ምንድነው የሚሆነው? አካላችን ይጎዳዋል። ቅድም እንዳልኳቸው አሜሪካ ያገኘሁት ልጅ ከባድ ኢንዱስትሪ ሄቪ ኢንዱስትሪ እንትን ውስጥ ነበር የሚሰራው ብያቸዋለሁ። ወገቡ ተሰበረ አለ። ግን ወገቤ ተሰበረና በቃ ዲስኤቢሊቲ ሞላሁና በቃ ነው። ከዛ በኋላ ፕሮሰሱ እሱን ስጠብቅ ሆምለስ ሆንኩኝ ምናምን ብሎ የነገረኝ ታሪክ አስታወስኩትና አሁን ምንድነው ልላቸው የፈለግኩት እንዲህ አይነት ነገር እስከዛ ድረስ ራሳችሁን እስክትጎዱ ድረስ መጠበቅ የለባችሁም። ለተወሰነ ጊዜ ልትሰሩ ትችላላችሁ። ግን ቶሎ ብላችሁ እዛ ላይ ሆናችሁ ሌላ ራሳችሁን ማትጎዱበትን ስራ መፈለግ መቻል አለባችሁ። ይሄ ነው መሆን ያለበት
እና ይሄ ካልሆነ በአካላችሁንና አእምሯችሁን አሳልፋችሁ ሰጥታችሁ የምታደርጉት ነገር መጨረሻ ላይ እናንተን ሆምለስ ሊያደርጋችሁ ይችላል። ስለዚህ መፍትሄው ለዚህ ነገር ምንድን ነው? ለተወሰነ ጊዜ እንደምትሰሩ አድርጋችሁ አስባችሁ ቶሎ በተቻላችሁ መጠን ማርሽ ቀይራችሁ ሌላ ቦታ መግባት እንደሚገባችሁ ራሳችሁን አሳምናችሁ መውጣት አለባችሁ ያልኳችሁ ነው። በሶስተኛ ደረጃ ቅድም በሱስ የሚጠመዱ ሰዎች ናቸው ብዙ ጊዜ ሆምለስ የሚሆኑት ብያቸዋለሁ። ሱስ በአንድ ጊዜ የሚመጣ ነገር አይደለም። የትኛውም አይነት ሱስ እንደ ቀልድ ነው የሚጀምረው። መጀመሪያ በአንድ ነው የሚጀምረው። ከዛ በኋላ 2 3 እያለ ድግግሞሹ ወዴት ሄዶ ይወስደዋል ማለት ነው? ወደ ሱስነት ይወስደዋል። ምክንያቱም አንድ ነገር በጣም ደጋግማችሁ የምታደርጉት ከሆነ ያ ነገር ለእናንተ ምንድን ነው የሚሆነው ማለት ነው? አምላካችሁ ይሆናል። በቃ ያለሱ መኖር አትችሉም። አንድ ሕፃን ልጅ ጠዋትና ማታ ሴልፎን የምትሰጡት ከሆነ በቃ ሴልፎን ማለት ለሱ ህይወቱ ነው። በቃ አለቀ። ስለዚህ ሴልፎኑን በማያገኝበት ጊዜ ያ ልጅ ምንድነው የሚሆነው ማለት ነው? በጣም ይበሳጫል፣ በጣም ሊያለቅስ ይችላል፣ በጣም እንትን ሊያደርግ ይችላል ማለት ነው። መጥፎ አይነት ቢሄቪየር ይኖረዋል። ለምንድን ነው ያላችሁ እንደሆነ ሴልፎኑን ስለተለማመደው ለብዙ ጊዜ። ሱስም እንደዚህ ነው። ስለዚህ በተቻላችሁ መጠን አንድ ነገር የምታደርጉት ነገር በኋላ ላይ ልትወጡበት ማትችሉበት መንገድ ስለሚዘጋባችሁ ከዛ መራቅ ነው። ብዙ ሰው አሁን ለምሳሌ መጠጥ መጠጣት ምን ችግር አለው ሊል ይችላል። ችግሩ አንድ መጠጣት አይደለም። ችግሩ ምንድነው? ሰዎች ያንን በሚደጋግሙበት ጊዜ የመጠጥ ሱስ ይዛቸዋል። ሲጋራም እንደዚሁ፣ ሌሎችም እንደዚሁ። ስለዚህ ቢቻል እነዚህ ነገሮች አቮይድ ማድረጉ ነው የሚሻለው እንጂ በትንሹም ማድረጉ ምንም ችግር የለውም ብሎ የሚያስቡ ሰዎች አሉ። በትንሹ ተጀምሮ ነው ሰዎች እስከዚህ ደረጃ ላይ የሚደርሱት ማለት ነው። እስከ ሱስ የሚደርሱበት ዋናው ትልቁ ሪዝን፣ ሰዎች ወደ ሱስ የሚገቡበት ዋናው ትልቁ ሪዝን ምንድን ነው ያላችሁ እንደሆነ እንደ ቀልድ የጀመሩት ነገር ነው ሰዎችን እዚህ ደረጃ ላይ የሚያደርሳቸው ማለት ነው። ስለዚህ በሱስ ላለመጠመድ በጣም መታገል ያስፈልጋል ልላችሁ ነው። ይሄ ሁሉ ታዲያ ቅድም ከላይ የተናገርኩት እግዚአብሔር ከእናንተ ጋር ሲሆን፣ ኢየሱስ ክርስቶስ ከእናንተ ጋር ሲሆን፣ የእሱ መንፈስ ከእናንተ ጋር ሲሆን ስለ እግዚአብሔር ነገር፣ ስለ እግዚአብሔር መንግስት ነው የምታስቡት። የእግዚአብሔር መንግስት የሚያስብ ሰው ደግሞ ወደ እንደነዚህ አይነት ነገሮች ውስጥ አይሄድም። ከሱሶቹ ይጠብቀዋል መንፈሱ። ለዚህ ነው ኑ ወደ እኔ ያለው ክርስቶስ። ኢየሱስ ክርስቶስ ኑ ወደ እኔ ያለበት ሪዝኑ ምንድን ነው? ዓለም እኛን ሊያጭበረብርበት የሚችልበት በጣም ብዙ መንገድ አለው እና እኛ ደግሞ ዊክ ነን ማለት ምንም ደካሞች ነን። በቀላሉ እኛ ማታለል ይችላል ዓለም። ግን ከኢየሱስ ክርስቶስ ጋር ከሆንን፣ ከእግዚአብሔር መንፈስ ጋር ከሆንን ግን እንዲህ በቀላሉ እኛን ሊያታልለን አይችልም። ስለዚህ ነው በሱስ አለመጠመዱ በጣም ወሳኝ ነው ብዬ የምነግራችሁ እና እግዚአብሔር ካልጠበቃችሁ ይሄ ሱስ እንዲቀላል በእናንተም ኃይል የሚሆን አይደለም ማለት ነው። ኦኬ፣ በአራተኛ ደረጃ ቅድም ለሕግ ተገዢ ባለመሆን ምክንያት ነው ሰዎች ወደ ሆምለስ የሚሆኑት ወይ ደግሞ ወደ ጎዳና የሚወጡት ብያለሁ። ታዲያ ዋናው ትልቁ ነገር ለሕግ ተገዢ መሆን በጣም በጥንቃቄ እንድንኖር ይረዳናል ማለት ነው። ቅድም እንዳልኳችሁ የትኛዋንም እቺ ትንሽ ሕግ ነች፣ እቺ ትንሽ ነች ምናምን የምንለው ነገር የለም። በቃ ሕግ ነው እነሱ ጋር። ስለዚህ በየትኛው መንገድ ውጭ ሀገር ሕግ አክብረን ለመኖር በጣም የቆረጥን ሰዎች መሆን አለብን። ያለበለዚያ ይሄ ሕግ አለማክበራችን ቅድም እንደተናገርኩት የህይወታችን ማህደር ላይ ይጻፋል። ከዛ በኋላ የትም ቦታ ስንሄድ ያ ነገር ያጋጥመናል ማለት ነው። ስለዚህ የእግዚአብሔርም ቃል ደግሞ ለሕግ እንድንገዛ ይፈልጋል እንጂ ሰው የእግዚአብሔርን መንገድ ይዞ የዓለምን ሕግ እየጣሰ እንዲሄድ አይደለም የእግዚአብሔር ፍላጎት። ስለዚህ በምናደርገው ነገር ሁሉ ለሕግ ተገዢ እንድንሆን ይፈልጋል። ሌላው ኃላፊነትን በአግባብ መወጣት። ቅድም ያልኩት ኃላፊነት የጎደለው አይነት ኑሮ
ሰዎችን ወደ ጎዳና ያወጣቸዋል ብያለሁ። እና እዚህ ላይ ኃላፊነትን በአግባቡ መወጣት የሚለው ምንድነው? ህጉን ሁልጊዜ እየጠበቅን በህጉ መሰረት እንድንሄድ ኃላፊነት ያለው ህይወት መኖር፣ ከአቅማችን በላይ ነገሮችን እንትና ለማድረግ አሁን አንዳንድ ጊዜ ከአቅማችን በላይ ከምንከፍለው በላይ ቤት ሞርጌጅ ሳይን ማድረግ፣ ከአቅማችን በላይ መኪና አዲስ መኪና በጣም ውድ የሆኑ መኪናዎችን መግዛት፣ ከአቅማችን በላይ ስፔንድ ማድረግ፣ ገንዘብ ማጥፋት፣ ከዛ በኋላ ዕዳ ውስጥ መግባት፣ እነዚህ ሁሉ ኃላፊነት የጎደለው አይነት ላይፍ ስታይል ነው የሚሆነው ማለት ነው። ስለዚህ መቼም ሁላችንም ፐርፌክት አይደለንም በየትኛውም መንገድ በየትኛውም ኤሪያ ላይ። ዋናው ግን እግዚአብሔር እንዲረዳን ሁልጊዜ ከእግዚአብሔር ጋር ከሆንን ከስተታችን ቶሎ ተምረን ወደ ጎዳና እንዳንወጣ ማድረግ የሚገባን ነገር አድርገን ቶሎ ራሳችን ማዳን ይጠበቅብናል ማለት ነው። በመጨረሻ እንግዲህ ቅድም ተናገርኩት አንዱ ሰዎችን ወደ ጎዳና የሚያወጣው የትዳር መፍረስ ነው። የትዳር መፍረስ በጣም 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 አሳሳቢ ነው በየቦታው። በተለይ ደግሞ በስደት ሰው ኬንያ፣ ሱዳን በስደት ሲኖርበት የነበረው አገር ላይ በችግር ኖሮ መጨረሻ ላይ ጥሩ ቦታ ላይ ሲደርስ መጣላቱ በጣም ያሳዝናል። ለምንድን ነው የምላችሁ? ሲስተሙ ራሱ የተዘረጋው ሲስተም አብራችሁ ለመኖር በጣም ትዕግስት እንዳይኖራችሁ ተደርጎ የተሰራ እስከሚመስል ድረስ ነው የሚያስደነግጣችሁ ሲስተሙ። በዛ ስትረስ ውስጥ እንግዲህ በመሃል መግባባት እንዲቀላል አይደለም እና ብዙ ሰው በችግር ጊዜ ይግባባና ጥሩ ሴትልድ አይነት ላይፍ ወይ ደግሞ የሰከነ ህይወት ሊኖር በሚችልበት ቦታ ላይ የሚጣላ ብዙ ሰው አለ። ይሄ ኮመን ነው በጣም በውጭው ዓለም። ስለዚህ በዚህ ታዲያ ማን ነው የሚጎዳው ያላችሁ እንደሆነ የመጀመሪያ ተጠቂዎች የመጀመሪያ እንትኖች ልጆች ናቸው የመጀመሪያዎቹ ተጠቂዎች። ከዛ በኋላ ማን ነው ተጠቂ ያላችሁ እንደሆነ ሴቶች፣ ከዛ በኋላ ባል። ሶስቱም ይጎዳሉ ማለት ነው። ጠቅላላው ቤተሰብ ይናጋል፣ ይፈርሳል። ስለዚህ እዚህ ላይ ታዲያ አሁን የእግዚአብሔር ቃል እንዴት ነው የሚጠቅመን ያላችሁኝ እንደሆነ እዚህ ላይ የእግዚአብሔር ቃል የሚናገረው የእግዚአብሔርን ቃል ማወቅ ስትጀምሩ ሰው ሚስቱን የሚጠላ ራሱን ይጠላል ይላል። የእግዚአብሔር ቃል የሚነግረን ምንድን ነው? ባል ሚስቱን እንዲወድ ግድ ነው። ልክ ክርስቶስ ቤተክርስቲያንን እንደሚወድ ባልም ሚስቱን ይውደድ ይላል። ትእዛዝ ነው። ይሄ ትእዛዝ ነው። በቃ መውደድ አለበት። ባል ደግሞ ሚስት ደግሞ ባሏን ማክበር አለባት፣ ልታከብረው ይገባል። ውጭ ሀገር ያለው በጣም ብዙ ጊዜ በጣም ያለው በተለይ ለሴቶች የሚሰጠው ነፃነት አንድ ወንዱን ያስፈራዋል፣ ሁለተኛ ደግሞ ለሴቶቹም የልብ ይሰጣቸዋል። ግን ይሄን ሁሉንም እያልኩ አይደለም። ከኛ ሀገር ሕግ ጋር ሲነጻጸር እዚህ ያለው ለሴቶች ያለው ነፃነት በጣም ሰፊ ስለሆነ ያንን ነፃነት በትክክለኛው መልኩ ማይጠቀሙ ሴቶች በቀላሉ ትዳራቸው ላይ ያፈርሱት ይችላሉ። ምክንያቱም ሕጉ ለኔ ነው የቆመው፣ ስለዚህ አንተ ምንም ልታደርገኝ አትችልም የሚለው ንግግር ወይ ደግሞ የሚለው አስተሳሰብ ባላቸውን ከነሱ እንዲርቀው ያደርጋል። ለዚህ እኔ ራሴ ከ12 ዓመት በኋላ ነው ከባለቤቴ ጋር የተገናኘሁት። ካናዳ ስመጣ ደቡብ አፍሪካ አብረን ነበርን። ከ12 ዓመት በኋላ ነው ያገኘኋት በአካል ማለት አብረን መኖር ከጀመርን ማለት ነው። በአካል 2 ጊዜ ተገናኝተናል። ግን አብረን መኖር ስንጀምር ግን ካናዳ ካልጋሪ ከገባ በኋላ ነው የተገናኘነው። ከዛ በኋላ በብቸኝነትም ስላየሁት ኖሬም ስላየሁት ትልቁ ነገር የረዳህ ምንድን ነው ብትሉኝ የእግዚአብሔር ቃል ማወቄና ከእግዚአብሔር መንፈስ ጋር አብሬ መኖሬ
በክርስቶስ ውስጥ ያለው መንፈስ በጣም ብዙ ነገር እንዳልፍ አድርጎ እንግዲህ አሁን ላለሁበት ደረጃ አድርሶኛል ብዬ አስባለሁ። ምናልባትም የእግዚአብሔርን ቃል ባላቅ ኖሮ በእንደዚህ አይነት ሁኔታ ልገኝ እችላለሁ? አልችልም። ለምንድን ነው ብትሉኝ፣ ትዳር ውስጥ ስትገቡ በጣም ብዙ የሚያናድድ በጣም እናንተ ቀኝ ስትሉ ዲያደር ሳይድ ግራ ብሎ የሚሄድበት በጣም ብዙ አይነት ኢሹዎች አሉ ትዳር ውስጥ። ግን ሁልጊዜ የማየው የእግዚአብሔርን ቃል ነው። ምክንያቱም እኔ ይላል የእግዚአብሔር ቃል ፍቺን እጠላለሁ ይላል። በቃ ሰው እኔ ፍቺን እጠላለሁ። ሰው በዝሙት ካልሆነ በስተቀር ሚስቱን እንዲፈታ እግዚአብሔር አይፈልግም። አያችሁ፣ ያ ማለት እንግዲህ ምን ያህል ሲሪየስ እንደሆነ ትገነዘባላችሁ ማለት ነው። ይሄን የተገነዘብኩት እንግዲህ እኔ እግዚአብሔርን ቃል ካወቅኩ በኋላ አሜሪካ በክርስቶስ ድኜ ከዛ በኋላ ያለውን ህይወቴን ማለት የተጠመቅኩት እዛ ነው። ከዛ ነገሩ የጀመረው ከደቡብ አፍሪካ ነው። ግን በኋላ ላይ ግን አሜሪካ ስደርስ ግን የውሃ ጥምቀት አድርጌ ከዛ በኋላ በመንፈስ ቅዱስ ተጠመቅኩኝ። ከዛ በኋላ ነው የክርስትናን ህይወት መኖር የጀመርኩት ማለት ነው። ስለዚህ በየትኛውም ነገር ላይ ሰው የእግዚአብሔርን ነገር አርቆ ይሄ ከእግዚአብሔር መንግስት የራቀ ነው ብሎ የሚያስብ ከሆነ በጣም የሚገርማችሁ በጣም ትልቅ ስህተት ነው። የትኛውም ነገር እግዚአብሔር ማያውቀው እኛ የምናልፍበት ከእግዚአብሔር የተለየ ነገር የለውም። ሰው መጀመሪያ ማንን ነው ማስቀደም ያለበት ካላችሁኝ፣ የመጀመሪያው ነገር ሰው እግዚአብሔር ነው ማስቀደም ያለበት። ስለዚህ የእግዚአብሔርን ቃል ምን እንደሚለው መጀመሪያ ጽድቁና መንግስቱን ፈልጉ ሌላው ይጨመርላችኋል ነው የሚለው። አሁን እኛ ብዙ ጊዜ የምንፈልገው ነገር እግዚአብሔርን ሳይሆን እግዚአብሔር የሚሰጠውን ነገር ነው የምንፈልገው። ዋናው የመጀመሪያው ነገር መፈለግ ያለብን እግዚአብሔርን ነው። እግዚአብሔርን ስንፈልግ ነው ከዛ በኋላ ሌላውን ነገር የሚያስተካክልልን። ስለዚህ ብዙ ነገር በህይወት ዘመናችን ላይ ብዙ ስህተት የሚፈጠረው እኛ ከእግዚአብሔር ጋር ለመኖር ባለመፈለጋችን ነው። ከእግዚአብሔር ጋር ለመኖር በፈለግን ጊዜ እሱ በራሱ መንገድ የራሱ አካሄድ አለው። መንፈስ ቅዱስ ይመራል ወደ ትክክለኛው መንገድ፣ ወደ ትክክለኛው የህይወት አቅጣጫ ይመራናል። ይሄ ደግሞ እኔ ራሴ በስደት በነበርኩበት በአሜሪካ 7 ዓመት በምኖርበት ጊዜ ወረቀት አልነበረኝም። እግዚአብሔር ከሱስ የጠበቀኝ፣ ከክፉ ነገር የጠበቀኝ፣ ከብዙ ነገር የጠበቀኝ እግዚአብሔር ከኔ ጋር ስላለ ነው እንጂ በተረፈ እኔ ምንም ሌላ ሱፐር የሆነ በቃ በጣም ኃይለኛ የሆነ ኃይል ይዤ ስለተንቀሳቀስኩ አይደለም። ስለዚህ በዚህ አጋጣሚ እንግዲህ በተለይ ሰዎች ወደ ጎዳና እንዳይወጡ የመጀመሪያው ነገር ኢየሱስ ክርስቶስን አዳኝ አድርገው ከተቀበሉና ኢየሱስ ክርስቶስ ከነሱ ጋር ካለ የሚቋቋማቸው ምንም ነገር አይኖርም ማለት ነው። ስለዚህ በዚህ ሁኔታ እንግዲህ ስላዳመጣችሁኝ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ሰው እባላለሁ። መልካም ጊዜ ሁላችሁ ብዬ ሰናበታችኋለሁ ማለት ነው።